ሰላም እንዴት ናችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ ተመስገን አለሙ እባላለሁኝ። አሁን የምትገኙት ተመስገን አለሙ ኦፊሻል ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ላይክ እና ሼር አይረሳም። ሐሳባችሁን ደግሞ ኮሜንት ላይ ጻፉልን። ከዚህ በፊት በለቀቁላችሁ ቪዲዮ እንደተባረካችሁ እንደተጽናናችሁ ተስፋ አድርጋለሁ። እንዲሁም በውስጥ መስመር ደግሞ የላካችሁልኝ መልእክት አለ፣ እንዲሁም ኮሜንት ላይ ጽፋችሁልኛል። እናንተ እያንዳንዱ የምትሰጡኝ ኮሜንት ለኔ ለበቀጣይ ጊዜ ወደ እናንተ በተሻለ ሁኔታ እግዚአብሔርን ቃል እንድዘጋጅ ይዤላችሁ እንድቀርብ በእግዚአብሔር ፊት እንድቆይ ይረዳኛል። ስለምትጽፉልኝ ደግሞ ኮሜንት አመሰግናለሁ። እሺ ዛሬ ደግሞ ከኔ ጋር አብረን የእግዚአብሔርን ቃል እንከፋፈላለን። በአንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምሮ እስከ 21 ያለውን የኤልያስን ተስፋ መቁረጥ አብረን እንመለከታለን። ከዛ በፊት ግን ስለዚህ ቃል እንጸልይ። እግዚአብሔር አምላካችንና አባታችን ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። ይህንን ቃል እንድትገልጥልን እንድታስተምረን እንጸልያለን። እግዚአብሔር አምላክ ሆይ ለአባቶቻችን እየመጣ በቃል በኩል እያወራቸው እንደነበረ ከገቡበት ስሜት እየገባ እያወጣቸው በቃል እንደነበረ ዛሬም በጌታ በኢየሱስ ስም ይህንን መልእክት የሚሰሙ እግዚአብሔር ሆይ በኢየሱስ ስም በቃል በኩል ልባቸው እንድታነሳ እንድታበረታቸው እግዚአብሔር አምላክ ሆይ በቃል በኩል ደግሞ መኖር እንድንችል ዛሬ በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ከቃል እንድታስተምረን ከቃል እግዚአብሔር አምላክ ሆይ በኢየሱስ ስም እንድታበረታን እጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ይህንን ቃል የሚሰሙ ሁሉ እንዲጽናኑ እንዲበረቱ በጌታ በኢየሱስ ስም እጸልያለሁ። ጌታ ሆይ በኢየሱስ ክርስቶስ ስም ቃል ሕያውና የሚሰራ ነው። በኢየሱስ ስም እጸልያለሁ። ከቃል የተነሳ እግዚአብሔር አምላክ ሆይ ሕይወታችን እንዲታነጽ እንዲሰራ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጌታ ሆይ በኢየሱስ ስም ለቃል ያለን ቅርበት ይጨምር። ሁሉ ጊዜ እንደምንለው እግዚአብሔር ሆይ በኢየሱስ ክርስቶስ ስም በአንተ መኖር አንተን መታዘዝን እግዚአብሔር አምላክ ሆይ ያስተምረን። ለቃል ያለን አፒታይት ይከፈት። ለቃል ያለን ቅርበት ይጨምር። እግዚአብሔር ሆይ በጌታ በኢየሱስ ስም የትውልድ አይኖች ሁሉ ወደ አንተ እንዲሆን የትውልድ ጆሮች ሁሉ ወደ ድምጽ ወደ ቃል እንዲሆን እንጸልያለን። ይህ ቃል ተወዳጅነት ያገኝ። ይህ ቃል እግዚአብሔር አምላክ ሆይ በብዙዎች ልብ ውስጥ እግዚአብሔር ሆይ ተወዳጅነትን ያገኝ። ቃል እግዚአብሔር አምላክ ሆይ ወደ አስቀመጥክበት ወደ ራሱ እግዚአብሔር ሆይ በኢየሱስ ወደዛ ስፍራ እንዲሆን እጸልያለሁ። የሰዎች ቃል እግዚአብሔር አምላክ ሆይ የሰዎችን እግዚአብሔር አምላክ ሆይ ቃል ያንተን ቃል አይተካው። በጌታ በኢየሱስ አንተ የምትናገረን ቃል ልባችን ያጽናናናል። አንተ የምታወራን አንዷ ቃል ሕይወታችን ይሰራዋል። እባክን እግዚአብሔር አምላክ ወደ ቃል አቅርበን ልባችን ወደ ቃል ይጠቃ። እግዚአብሔር ሆይ አፒታይታችን እንድትከፍተው ጸልያለሁ። እኔንም እግዚአብሔር ሆይ ስለምትረዳኝ አመሰግናለሁ። እሺ ዛሬ እንግዲህ ከኔ ጋር አብረን የእግዚአብሔርን ቃል እንከፋፈላለን። በአንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምሮ እስከ 21 ያለውን የኤልያስን ተስፋ መቁረጥ ከኔ ጋር አብረን እናያለን። እንግዲህ ከዛ በፊት ግን የተወሰነ ነገር ልበላችሁ። በዚህ እኛ ባለንበት ዘመን አብዛኞቻችን በምንኖርበት አካባቢ በምንኖርበት ሀገር የሚሰሙ ብዙ ነገሮች አሉ። ከነዛ መካከል አንዱ በጠዋት ስትነሳ ወይም መኖርህን እንድትወድ ወይም ደግሞ መኖራችንን እንድንወደው የሚያደርጉ ብዙ ነገሮችን ማድረግ እንዳለብን ይነግሩናል። ህይወት ግን ሁል ጊዜ እንደዛ አይደለችም። በጣም በብዙ ነገር የተከበብን ሰዎች ስለሆነ ለመኖር ጓጉተን ብቻ የምንኖር ሰዎች አይደለንም። በምንኖርበት ጊዜ መኖራችንንም እንድንጠላ የሚያደርጉ ብዙ ምክንያቶች አሉና በህይወታችን አጋጣሚ የሚሆኑ ነገሮች በህይወታችን አጋጣሚ የሚገቡ ነገሮች ተስፋ የሚያስቆርጡና ልባችንን የሚያሳዝኑ ነገሮች አሉ። ብዙ ሰዎች የምናልፍበትን የህይወት ጎዳና የህይወት ፈተና አይመለከቱትም። የምንለብሰውን ልብስ የምንበላውን ምግብ እንዲሁም ደግሞ የለበስነውን ልብስ ነው የሚያዩት እንጂ እያለፍንበት ያለውን የህይወት ውጣ ውረድ አይመለከቱትም። ውስጣችን በተለያየ እሳት ውስጥ በተለያየ ኃላፊነት ውስጥ እያንዳንዱ በህይወታችን ከሚገጥመን ነገር በምናልፍበት እነሱ ላይረዱት ይችላሉ። ነገር ግን ሁላችንም የምናልፍበት እሳት አለ። ዛሬ የምነግራችሁ መኖር ስለመጓጓቱን ብቻ ሳይሆን መኖር እያስጠላን ወይም ደግሞ መኖር እያልፈለግንም እግዚአብሔር ካኖረንስ፣ መኖር እየፈለግን ብቻ ሳይሆን መኖር ሳንፈልግ ካኖረንስ እና ህይወታችን ውስጥ እንደዚህ ብቻ አይደለም። አሁን እንደሚባለው መድረኮቻችን ላይ እንዲሁም ደግሞ የተለያዩ ሚዲያዎቻችን ላይ እንደሚናገሩት ለመኖር በጣም ጓጉተን መኖር እንዳለብን፣ ለመኖር በጣም ደስተኞች ሆነን መኖር እንዳለብን በጣም ብዙ መልእክቶች ይደርሱናል። ነገር ግን ህይወት ሁሉ ጊዜ እንደዚህ አይደለም። አንዳንድ ጊዜ ደግሞ ለመኖር በጣም የሚያዳግተን መኖር የሚያስጠላንም ጊዜ አለ። ተስፋ የምንቆርጥበት በህይወታችን ከገጠመን ነገር የተነሳ ህይወታችን ላይ ካሉብን ኃላፊነቶች የተነሳ እንዲሁም ደግሞ በህይወታችን ላይ ከምናጣቸው ነገር ከሚመጡት ነገር የተነሳ መኖር የሚያስጠላን ጊዜ አለ
እና ህይወታችን ሁሉ ጊዜ መኖር ጓጉተን የምንኖረው ህይወት ብቻ ሳይሆን ያለን አንዳንድ ጊዜ በህይወታችን መካከል ከሚገጥሙ ነገር የተነሳ መኖር የሚያስጠላን ጊዜ አለ። ከአልጋችን መነሳት የሚደብረን ጊዜ አለ። እንዲሁም ደግሞ ይህ ብቻ አይደለም። አንዳንድ ጊዜ ከሰዎች መካከል ስንጫወት፣ ከሰዎች ጋር ፈገግ ስንል፣ ለብሰን ስንታይ ሲያምርብን ሰዎች እኛን ሲያዩ በጣም በተስፋ ሊሞሉ ይችላሉ። እኛ ግን ልባችን ውስጥ በጣም በሐዘንና መኖር ራሱ በጣም እያስጠላን የምንኖርበት ጊዜ አለና ህይወት ሁሉ ጊዜ ለመኖር ጓጉተን ብቻ የምንኖራት ሳይሆን አንዳንድ ጊዜ መካከል ላይ ከሚገጥሙ ነገር የተነሳ መኖርም በጣም የሚያዳግተን መኖር የሚያስጠላን ጊዜ አለ። ዛሬ ከኤልያስ ህይወት ይህንን እንመለከታለን። የኤልያስን ተስፋ መቁረጥ አንስተን እንዴት ከዛ ስሜት ውስጥ ደግሞ እግዚአብሔር እንዳወጣው እንመለከታለን። ሁላችንም መጽሐፍ ቅዱስ ያዝን በአንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምሮ ያለውን ከኔ ጋር አብረን እናነባለን። በጌታ በኢየሱስ ክርስቶስም አነበዋለሁኝ። የእግዚአብሔር ቃል ሲናገር አንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምሮ እንደዚህ ይላል። አክዓብም ኤልያስን ይህ ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤም ነገ በዚህ ጊዜ ነፍስህን ከነዚህ እንደ አንዲት ነፍስ ባላደርጋት አማልክት ይህንን ያድርጉብኝ፣ ይህም ይጨምርብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤህ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታው ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታውም ዛፍ በታች ተጋድሞ እንቅልፍም አንቀላፋ። እነሆ መልአክ ዳሰሰውና ተነስተ ብላ አሉ። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶ ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አሉ። ተነስቶም በላ ጠጣ። በዛ ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። እዚያም ወዳለው ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንን ትተዋልና መሠዊያችንም አፍርሰዋልና ነቢያትንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለ። እነሆ እግዚአብሔር አለፈ። በእግዚአብሔርም ፊት ትልቅና ብርቱ ነፋስ ተራሮችንም ሰነጠቀ፣ አለቶችንም ሰባበረ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያንን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ መጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንን ትተዋልና መሠዊያችንም አፍርሰዋልና ነቢያትንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እግዚአብሔርም አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛኤልን ቀባው። በእስራኤልም ላይ ንጉሥ ይሆን ዘንድ የናምሴን ልጅ ኢዩን ቀባው። በፋንታም ነቢይ ይሆን ዘንድ የአቤሌማን ሰው የሳፋጥን ልጅ ኤልሳን ቀባው። የአዛኤልንም ሰይፍ ያመለጠው ሁሉ ይገድለዋል። ኢዩም ሰይፍ ያመለጠውን ሁሉ ኤልያስ
ኤልሳ ይገለዋል። እኔም ከእስራኤል ጉልበታቸውን ለባኦል ያላንበረከኩ ሁሉ በአፋቸው ያልሳሙትን ሁሉ 7,000 ሰዎች ለእኔ አስቀራለሁ። ከዚያም ሄደ። የሳፋጥንም ልጅ ኤልሳን በ12 ጥማድ በሬዎች ሲያርስ እርሱም ከ12ኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ መጎናጸፊያውን ጣለበት፣ በሬዎቹንም ተወ። ከኤልያስም በኋላ ሮጦ አባቱንና እናቱን እስማቸው ዘንድ እባክህ ተወኝ፣ ከዚህም በኋላ እከተላለሁ አለው። እርሱም ሂድና ተመለስ፣ ምን አድርግልሃለሁ አለው። ከእርሱም ዘንድ ተመልሶ ሁለቱን በሬዎች ወስዶ አረዳቸው፣ ስጋቸውንም በበሬዎቹ ዕቃ ቀቀለው፣ ለሕዝቡም ሰጣቸው፣ በሉም። እርሱም ተነሳ፣ ኤልያስን ተከትሎ ሄደ፣ ያገለግለውም ነበር ይላል። ክብር ለእግዚአብሔር ይሁን። አሁን ያነበብነው አንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምሮ እስከ 21 ያለው ነው። ዛሬ የምንመለከተው ቅድም እንደነገርኳችሁ የኤልያስን ሕይወት፣ በኤልያስ ሕይወት ውስጥ የተከሰተውን ነገር አንስተን እናወራለን። በኤልያስ ሕይወት ውስጥ ከተከሰተው ነገር የመጀመሪያው ተስፋ መቁረጥ። በዚህ መጽሐፍ እንደምንመለከተው ሁላችንም እንደምናውቀው ኤልያስ ማለት በእግዚአብሔር የተጠራ ነብይ ነው። ኤልያስ ማለት የስሙ ትርጉም ራሱ እግዚአብሔር አምላክ ነው ማለት ነው። ኤልያስ ነብይ ሆኖ በተነሳበት ምድር ውስጥ በእስራኤል የእግዚአብሔርን አምላክነት የገለጠ ሰው ነው። ከዚህ በፊት በምዕራፍ 19 ከተከሰተው ነገር በፊት ምዕራፍ 18 ላይ ኤልያስ የእግዚአብሔርን አምላክነት በእስራኤል ያረጋገጠ ሰው ነው። በእስራኤል ባኦል ይመለክበት፣ በተለይ ደግሞ አክዓብ በሚኖርበት በነገሰበት ምድር ኤልዛቤል የምትባለው ያቺ ሐሰተኛ ነቢያቶችን ሰብስባ እንዲሁም ደግሞ ለባኦል ታሰግዳቸው እንዲሁም ደግሞ ለባኦል እንዲያመልኩ ታስደርግ ነበረ እና እነሱ በነበሩበት ዘመን ኤልዛቤል ማለት አንድ የምታደርገው ነገር አለ። የእግዚአብሔርን መሠዊያ የምታፈርስ ናት። እንዲሁም ደግሞ ለባኦል የምታሰግድ እንዲሁም የባኦል ነቢያቶችን የምትመግብ የምትቀልብ ሴት ናት። ከዚህ በፊት እግዚአብሔር በኤልያስ በኩል ያደረገው ነገር የእግዚአብሔርን አምላክነት በተራራ ላይ ተገልጦ እነዚህ የባኦል ነቢያቶች ተሰብስበው አምላካቸውን እየጠሩ፣ ነገር ግን መሠዊያ ሰርቶ ኤልያስ እግዚአብሔርን ስም በጠራ ሰዓት ላይ እግዚአብሔር በእሳት ተገልጦ መሠዊያውን በመላስ ነቢያቶችን አስገድሏል። ኤልያስ ከዚህ ነገር በኋላ ተሰማ። መጽሐፍ ቅዱሳችን እንደምንመለከተው አክዓብ በዚህ ጊዜ ኤልያስ ያደረገውን በሙሉ ነቢያቶችን ሁሉ እንዴት በሰይፍ እንዳስገደላቸው ለኤልዛቤል ነገራት። ይሄ ንጉሥ ነገራት ለሚስቱ። እርሱም ስለዚህ እርሷ ነገ በዚህ ሰዓት ያንተም ነፍስ ከእነዚህ እንደ አንዱ ነፍስ ሳላደርጋት ብቀር አማልክት እንዲህ አድርጉብኝ፣ ከዚህም የባሰውን ያምጡብኝ ስትል ወደ ኤልያስ መልእክት ላከች ይላል። ኤልያስ ከዚህ በፊት የእግዚአብሔርን አምላክነት ገልጦ የእግዚአብሔርን አምላክነት በእስራኤል እውነተኛ አምላክ የበረከት ሁሉ ምንጭ እግዚአብሔር እንደሆነ ያሳየ ትልቅ ነብይ ነው። ነገር ግን በምዕራፍ 19 ላይ ኤልያስ የሚባለው ሰው ተስፋ ሲቆርጥ እንመለከታለን። ለምን ተስፋ የቆረጠበትን ምክንያት ደግሞ ከኤልዛቤል የመጣውን ዛቻ በመፍራት ነው። ወደ አንድ ስፍራ ኮበለለ። ኤልያስ ፈርቶ ስለነበረ ሕይወቱን ለማትረፍ ነው። እንግዲህ ሕይወቱን ለማዳን ሲል ወደ ይሁዳ ምድር ወዳለችው ወደ ቤርሳቤል ወደምትባልበት ወደዛ ምድረ በዳ የአንድ ቀን የሚያክል መንገድ ተጓዘና አንድ ክትክታ ዛፍ ስር ራሱን አስገኘ ማለት ነው። እንግዲህ መጽሐፍ ቅዱሳችን ላይ ኤልያስ እንደምንመለከተው በጣም ትልቅ ሰው ነው። በሕይወቱ በጣም ብዙ ድንቅና ታምራቶችን የተገለጡበት ሰው ነው። ነገር ግን እንዲህ አይነት ድንቅና ታምራት የተገለጠበት ሰው እንዲህ አይነት ሁኔታ ውስጥ ነበረ። ዛሬ ብዙዎቻችን እንደምንመለከተው በሕይወታችን እግዚአብሔር ከሚያደርገው ነገር የተነሳ በሕይወታችን የሚያልፉብንን ነገሮች እንደዚህ አይነት ነገሮች አንዳንድ ጊዜ ግራ የሚገባን ጊዜ አለ እና ኤልያስ የሚባለውም ሰውዬ መጽሐፍ ቅዱሳችን ያዕቆብ መጽሐፍ ላይ እንደሚናገረው እንደኛም ሰው ነበረ ይላል። ኤልያስ እንደኛ ሰው ነበረ። ብዙ ነገር ያጋጥሞታል። የመጀመሪያው ድል ብቻ አይደለም። ከዚህ በፊት በምዕራፍ 18 ላይ የእግዚአብሔርን አምላክነት በባኦል ላይ ገልጧል። በሐሰተኛ ነቢያቶች ላይ እግዚአብሔር እውነተኛ አምላክ መሆኑን እሱ ብቻ ትክክለኛና በእስራኤል እውነተኛ አምላክ መሆኑን የገለጠ ሰው ነው። አሁን ግን ከኤልዛቤል በመጣበት ዛቻ ነፍሱን ለማትረፍ ሲል ወደ ምድረ በዳ ወደ አንድ ክትክታ ወደ ዛፍ ስር ራሱን ደበቀ እና እዚህ መጽሐፍ ላይ እንደምንመለከተው ኤልያስ አንድ ነገር ነው ያደረገው። ሞቱን ለመነ እና ኤልያስ እዚህ መጽሐፍ ላይ ጸለየው፣ እኔ ከቀደሙት አባቶች አልበልጥምና
ነፍሴን ውሰድ ብሎ ጸለየ። ከዚያም ዛፍ ስር ተጋድሞ እንቅልፍ ወሰደው ይላል። ከቁጥር 1 ጀምሮ እስከ ቁጥር 5 ድረስ የምንመለከተው ምንድነው? የኤልያስን ፍርሃት ወይም ደግሞ የኤልያስን መኮብለል፣ የኤልያስን ተስፋ መቁረጥ እንመለከታለን በዚህ መጽሐፍ ውስጥ ማለት ነው። እንግዲህ እንደምትመለከቱት ቅድም እንደነገርኳችሁ ሁል ጊዜ በጣም ደስተኛ ሆነን የምንኖረው ሁል ጊዜ ህይወታችንን በጣም ከፍ ባለ ክብር ወይም ደግሞ በከፍታ ብቻ የምንኖረው ህይወት አይደለም ያለን። እንደዚህም አይነት ህይወት አለ። እንዲህም አይነት ህይወት በእነ ኤልያስ ህይወት ላይ ተከስቷል። ዛሬ ብዙዎቻችን እንዲህ አይነት ህይወታችን ላይ ሲመጣ በጣም እንደነግጣለን፣ እንፈራለን። በዚህ መጽሐፍ ላይ እንደምትመለከቱት ከኤልዛቤል በመጣበት ዛቻ ኤልያስ ፈርቶ ሲኮበልል፣ ሲሸሽ፣ ተስፋ ቆርጦ ሲሄድ እንመለከታለን። ከዛም ደግሞ ሰው የመጨረሻ ተስፋ ሲቆርጥ አንድ የሚያደርገው ነገር አለ። እሱ ምንድነው? መሞት ነው የሚፈልገው። ኤልያስ ሞቱን ለመነ። እግዚአብሔር ነፍሱን እንዲወስድ በእግዚአብሔር ፊት መጸለይ ጀመረ። ትላንትና የእግዚአብሔርን አምላክነት በባኦል ጣዖት በሚመለክበት በዛ ስፍራ እንደገና ደግሞ በነዛ ነቢያቶች ሁሉ ፊት የእግዚአብሔርን አምላክነት የገለጠ ሰው ነው። ኤልያስ የሚባለው ሰው የስሙ ትርጉም ቅድም እንደነገርኳችሁ እግዚአብሔር አምላክ ነው የሚል ነው። ኤልያስም ሕይወቱም አገልግሎቱም ለእስራኤሎች እግዚአብሔር እውነተኛ አምላክ መሆኑን እንደገና ደግሞ እግዚአብሔር የእውነተኛ የበረከት ሁሉ ምንጭ እንደሆነ ዝናብ የሚያመጣው እሱ እንደሆነ የእውነተኛ የበረከት ምንጭ እንደሆነ ነግሮን በአገልግሎቱ ገልጦልናል። ትላንትና የእግዚአብሔርን አምላክነት በባኦል ፊት በጣዖት ፊት እንደገና ደግሞ በሐሰተኛ ነቢያቶች ፊት የገለጠው ሰውዬ በእሳት የእግዚአብሔርን አምላክነት የገለጠው ሰውዬ ዛሬ ግን ለምን ፈራ? ኤልያስ ማለት እንደነገርኳችሁ ምዕራፍ 18 ላይ የእግዚአብሔርን አምላክነት የገለጠ እንዲህ አይነት የክብርን አገልግሎት ያገለገለ ሰው ነው። ምዕራፍ 18ን ሄዳችሁ ማንበብ ትችላላችሁ። በኤልያስ ሕይወት ላይ የተገለጠውን ነገር ሄዳችሁ ማየት ትችላላችሁ። በባኦል ነቢያቶች ፊት በባኦል ፊት እግዚአብሔር ያደረገለትን ነገር በሱ በኩል እግዚአብሔር ድምፁን አሰምቷል፣ እንዲሁም ደግሞ አምላክነቱን አሳይቷል። ነገር ግን ዛሬ ተስፋ ቆረጠ። ዛሬ ግን በጣም ሞቱን ለመነ። ከቁጥር 1 ጀምሮ እስከ 5 ድረስ የምንመለከተው የኤልያስን ፍርሃትና እንደገና ደግሞ የኤልያስን ተስፋ መቁረጥ እንመለከታለን በዚህ መጽሐፍ ውስጥ። ከቀደሙት አባቶቻችን የምንማረው እንዲሁም ደግሞ በዚህም ዘመን ላለን ሰዎች አንድ መመልከት ያለብን ትልቅ ነገር አለ። እሱ ምንድነው? ህይወታችን ውስጥ መኖርን ፈልገን መኖርን ጓጉተን ብቻ የምንኖር ሰዎች አይደለንም። ማለት በመድረኮቻችን ላይ በተለያዩ ሚዲያዎቻችን ላይ እንደሚነገረው እንደዛ ብቻ አይደለም ህይወት። ዛሬ አንድ መልእክት አለ። የምትኖሩበት ምክንያት በእናንተ ተስፋ መቁረጥ ውስጥ የእግዚአብሔርን ማኖር እንደገና ደግሞ የእግዚአብሔርን ስራ እንመለከታለን። ስለዚህ እግዚአብሔር እናንተ እንድትኖሩ ስለፈለገ ነው የሚያኖራችሁ እንጂ እናንተ ነው ስለፈለጋችሁ አይደለም። ሲቀጥል ደግሞ እናንተ እግዚአብሔር ሊሰራ ያለው ነገር ስላለ አንድ ነገር እንድታረጉ ፈልጋለሁ። የእግዚአብሔር ስራ አስቡ። እግዚአብሔር በእናንተ ትውልድ እንድታደርግ ይፈልጋል። እግዚአብሔር በእናንተ ትውልድ ማዳን ይፈልጋል። ስለዚህ ዛሬ ተነሱ። አዲስ ኪዳን ያለን ሰዎች ክርስቲያኖች ሁሉ እግዚአብሔር በእናንተ ህይወትን ሊናገር የፈለገው ነገር ሊያወራ የፈለገው ሊሰራ ያለው ነገር ስላለ እባካችሁ የእግዚአብሔርን ስራ ለመስራት ተነሱ። በዚህ በእግዚአብሔር በርቱ። የመጨረሻውን ጸሎት ከኔ ጋር እንጸልይ። እግዚአብሔር አባታችን ነው አምላካችን ሆይ እናመሰግናለን። በተለያየ አይነት ሁኔታ ውስጥ ላሉት እግዚአብሔር አምላክ ሆይ በጌታ በኢየሱስ በዚህ ቃል እየገባ እግዚአብሔር አምላክ ሆይ ትናገራችኋለህ፣ ታጽናናችኋለህ። ዛሬ በጌታ በኢየሱስ ክርስቶስ መኖር እየፈለጉ ለሚኖሩትም ብቻ ሳይሆን መኖርን እግዚአብሔር አምላክ ሆይ እየደከማቸው ላሉ የህይወትና የአገልግሎታቸው ትርጉምና ፍሬ እያጣባቸው ላሉ ሰዎች እግዚአብሔር አምላክ ሆይ እየመጣ ልባቸው እንድትደግፍ እግዚአብሔር አምላክ ሆይ እነሱን የምታኖርበትን ምክንያት እግዚአብሔር እንድትገልጥላቸው እንደገና እንድትገለጥላቸው እግዚአብሔር አምላክ ወደ ተልኳቸው እንደገና እንድትመልሳቸው በኢየሱስ እንጸልያለን። እግዚአብሔር ሆይ ይህንን ቃል ስለገለጥልን